በሚገርም ፐርፎርማንስ ነው ሮቤልን የተጫወተው። ማርያምን አንበሳ ነው ሮቤል፣ በጣም አንበሳ ነው። ምክንያቱም የመጀመሪያ ፋይቱ ነው እንግዲህ እንደዚህ የተጫወተው ማለት ነውና ካታሊና በጣም ከዚህ በፊትም ፋይት አድርጓል እናውቀዋለን። እና እዚህ ጋር ይዩት እስማ የነዚህ በቃ አሪፍ ፋይት ያየነው የነዚህ ነው። አሪፍ ፋይት በቃ አሪፍ ግጥም ያየነው የነዚህ ሰዎች ነው። የሌሎቹ ዝም ብሎ ጨዋታ በላ። እነዚህ ፋይት ግን በቃ በጣም የሚገርም ፋይት ነበር። ተደባደቡ አይገልጸውም። ካታሊና ግን ይሄ ለሱ የሚመች ፖዚሽን ነው። ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመታቸው አይ ቲንክ ሙሉ የሚይዝ ከሆነ ስናም ለማድረግ ነው ሀሳቡ። በዚህ በአጭር ጊዜ እንግዲህ ኮች አሪጋ እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱ እያጠቃዋል የሚገኘው ካታሊና ማለት ነው። መላቀቅ አለባቸው ከነዚህ አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ ሮቤል እንደዚህ ፋይት እንግዲህ በጣም ልባችን እያወጣ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉባቸው ነገር ግን ወሙንም አላረግም። ልጆችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። መያዝ አይችልም። ቴክዳውን አድርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ይህ ፖዚሽን ላይ ኤድሞ ማድረግ ይችላል። ወደ ሰሚሽን መሞከር ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። አሪፍ ዲፌንስ ነው ያለው እስካሁን ድረስ ተነሳ ሮቤል ተነሷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ካታሊና ለማርከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጊያዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት ሮቤል ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልፏል። ለማን ትሰጡታላችሁ? የመጀመሪያ ዙር ላይ 10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል በስትራይክ ላይ አሪፍ ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው።
በኋላ የዚህ ውድድር አሸናፊ ሊሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ ሂኖስ ሃው ቱ አቮይድ ኤኒ ቴክዳውንስ። ስለዚህ ያለውን ሬንጅ አጥቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው መጠቀም ያለበት። በአሁን ሰዓት እኔ በጣም የተረዳሁት ነገር ግራፕሊንግ እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይን ከቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤምኤምኤ ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይህ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ገብታቸው ትንሽ የድካም ነገር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ኦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ ብዙ ውጤዎች ነው የሰነዘሩት። 2 ጊዜ ነው የሰነዘረው። የሚመጡበትን ቴክዳውኖች እንደተከላከለ ስትራይኪንግ ነው መጫወት ያለበት። ንቃተ ኢዝ ግሬተር ኦን ዘ ግራውንድ። በዛ ላይ ደግሞ ቴክዳውንም አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና ሃይኪክ ሰንዘሯል። እንግዲህ ንቃተ ህሊና ገና ከጀመሩ ሃይኪክ ሰንዘሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞረዋል ማለት ነው። ንቃተ ህሊና ፓንች ለመጣት ሞክረዋል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ ፒውር የሆነ ፋይት ነው እያየን ነው። አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው በክሊንች። እነዛ አፐርካቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርካቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁ ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ጉዳዮች የሚሰነዝር ይመስላል ማለት ነው። ይህ አፐርካት ደግሞ ብዙ ፖሊሶች ንቃተ ህሊና ላይ የወሰዱበት ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርካቶች ላይ እየገቡ ይገኛሉ። እንደምታዩት ነው። ሌላኛው አንፈላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ፓውንድ መጠቀም ይችላል። ግራውንድ ፓውንድ እያደረገ ነው ያለው ንቃተ ህሊና። ያለው ኤኒታይም አሁን ሊያስቆም ይችላል። ግራውንድ ፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቫፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱ እንግዲህ ማንስ እያደረገ ይገኛል። ሮቤል በእግሩ ከፍሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው የተከላከለ ነው ያለው። እንግዲህ መሬት ላይ ጥርዝምት ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለን። የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በቅርቡ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩን ተጠቅሞ መግፋት አለበት፣ ሮቤል ማስነሳት አለበት ወይም ማራቅ አለበት። ማያት ከሆነ እንደዚህ የተመብቶችን የመጣ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል ሁኔታ ከሆነ ንቃተ ህሊና ኬኬሲ 02 ያልተመለሱ ዱላዎች እያጠቁ ነው ያሉት። ዳኛው አሜሪካ ወይ ምናልባት በይነትና ዲዛይን ችግር ስላልሆነ ይሆናል ብዙ ዱላዎች ነው የሰነዘሩ ያሉት። ኢፌክቲቭ እየሆኑ
ተዳክሞ ነበር። ንቃተ ህሊና ያለውን ኢነርጂ በሙሉ አውጥቶ ነው እንግዲህ ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ፖች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው ይመስላል። ንቃተ ህሊና በአሁኑ ሰዓት ደክሞታል። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊናም ስሮ አፓርጓል። ሮቤልም ደግሞ በአድሬናል ምክንያት አልተሰማውም መሰለኝ ከባባድ ዱላዎች ተቀብሏል። አሁን ላይ መነሳት አቅቶታል። በጣም ኢንቴንስ የሚያደርገው እንግዲህ ይሄ ነው። በጣም ካርዲዮ እስከ ጥግ ድረስ የሚጠይቅ ስፖርት ነው። 5 ደቂቃ እንግዲህ በጣም ብዙ ነው። ስፔሻሊ ደግሞ ግራፕል እያደረጉ የነበሩ ፋይተሮች ናቸው። ግን ምን አይነት ጦረኞች ናቸው! ሁለቱም እንግዲህ አይበገሬ ናቸው። ሁለቱም እንግዲህ ፋይቱ የሚያልቅበት ሁለቱም እየተጠዱበት የነበረ ወቅት ነበር። እሱ ተቋቁሞ እንግዲህ ንቃተ ህሊና በመጨረሻ ወደ መሬት በመጣል ብዙ ያልተመለሱ ዱላዎችን አሳርፎ ነበር። በመጨረሻም ዳኛው ገብቶ አገላግሎ ንቃተ ህሊና አሸናፊ አድርጎ ተሹሟል ማለት ነው። ንቃተ ህሊና ግን በጣም አሁን ድካም ላይ ነው ያለው።